አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንደምን አላችሁ? ዛሬ ጣፋጭ ቆንጆ ኬክ ነው ይዤላችሁ የመጣሁት። በጣም ነው የሚጣፍጠው፣ ልነግራችሁ አልችልም። ሞክሩት፣ ትወዱታላችሁ። ለመስራት የሚያስፈልገው ግብአት፣ አሰራሩን ሙሉ ቪዲዮውን እስከ መጨረሻ በመከታተል እናንተ ሞክሩት። በጣም የምትወዱት ጣፋጭ ነው የምንሰራው ማለት ነው። ይህን ቸኮሌት ኬክ በጣም ወድጀዋለሁ። 4 እንቁላል ያስፈልገናል። ኬክ ስትሰሩ በመጀመሪያ እንቁላሉን ከፍሪጅ አውጥታችሁ ቅዝቃዜውን ይልቀቅ። በዛ ላይ ደግሞ የመለኪያ ኩባያችሁ ተመሳሳይ መሆን አለበት። 1 ኩባያ ከሩብ ስኳር ያስፈልገናል። ስኳርም ሆነ ዱቄት ማንኛውንም ስትሰፍሩ ከመጠን በላይ አታድርጉት። 1 ኩባያ ከሩብ ስኳር፣ 4 እንቁላል በየተራ ሰብረን እንደዚህ ወደ ስኳሩ እናደርጋለን። እንዲሁም ፈሳሽ ቫኒላ ነው የተጠቀምኩት። ከሌላችሁ ፈሳሽ በፓውደር ቫኒላ መጠቀም ትችላላችሁ። በትንሿ ማንኪያ አንድ አድርጋችሁ ይህንን በኤሌክትሪክ መበጥበጫ ነው መጠቀመው። አያችሁት? ሽቦ ነው። ማብኪያ ውስጥ 3 አለ አይደል? አንዱ የሊጥ ማብኪያ፣ አንዱ ይሄ የክሬም መስሪያ ነው። በክሬም መስሪያው ማሽን ነው መጠቀመው ማለት ነው። ይሄ ደግሞ ዝብዳ ሲኒያ ፓይሬክስ ይባላል። ሳህኑ መጋገርበት መስታወት ነው። ለኦቭን የተዘጋጀ ነው። ምንም ችግር የለም፣ ያበስላል። በስሱ ቅቤ ከቀባሁት በኋላ ዝብዳ ማለት ነው። እንቁላል፣ ስኳርና ቫኒላው እንዲ ክሬም እስከሚሆን ድረስ በኤሌክትሪክ መበጥበጫ ነው የበጠበጥኩትኝ። ከዛም በኋላ ግማሽ ኩባያ የምግብ ዘይት እናደርግበታለን እዛው መበጥበጫ ውስጥ ማለት ነው። ከዛ ደግሞ ለአንድ ኩባያ ሩብ የጎደለ ፈሳሽ ወተት እናደርጋለን። ወተቱም ሆነ እንቁላል ስንጠቀም ቀዝቃዛ መሆን የለበትም። አልሞላውትም ኩባያውን፣ ሩብ ኩባያ የሚሆን ይጎሏል። በኤሌክትሪክ መበጥበጫ ውስጥ እንዳለ ለአንድ ደቂቃ ወተቱን ዘይቱንና የቀረውን ክሬም አንድ ላይ አረኩኝ። አሁን እዚህ ጋር ዱቄት እየሰፈርኩ ነው። በተመሳሳይ ኩባያ ነው መለኪያ የምጠቀመው። መለኪያ የተጠቀምኩት 250 ሚሊ በሚይዘው ነው። ወንፊት ላይ ነው ማረገው ዱቄቱን። ዱቄት ስትሰፍሩ እንደዚህ እያረጋችሁ ሰፈሩ። አንዴ ጋፍ አድርጋችሁ በኩባያ አትስፈሩ። ይቅርታ፣ 1 ኩባያ ከግማሽ ፍርኖ ዱቄት ወንፊት ላይ ያደረኩኝ። እዚህ ጋር ደግሞ የቸኮሌት ፓውደር ወይም ኮካ ፓውደር የሚሉትን ግማሽ ኩባያ እናደርጋለን። ፍርኖ ዱቄቱና ቸኮሌቱ አንድ ላይ 2 ኩባያ ሆኑ ማለት ነው። 1 ኩባያ ከግማሽ ፍርኖ ዱቄት፣ ግማሽ ኩባያ ኮካ ፓውደር። እዚህ ጋር ደግሞ ቤኪንግ ፓውደር ነው። አያችሁት? ማንኪያውን አልሞላም ላይ ድረስ በስነ ስርዓት አራክፋችሁ ነው የምትሰፍሩት። በትንሿ ማንኪያ 3 ቤኪንግ ፓውደር ነው ያረኩበት። ትንሽ ማንኪያ ብዙ አይነት ነው ያለው። እቺ መለስ ትላለች በጣም ከትንሹ ሳይሆን ትንሽ መለስ የሚለው ማለት ነው። ከዛን ያዘጋጀነውን ፈሳሽ ቀስ ቀስ እያለን የቦንፊት የነፋነውን እናደርጋለን። ጨው አድርጌበታለሁ፣ ትንሽዬ ጨው፣ ቤኪንግ ፓውደር፣ ፍርኖ ዱቄትና የቸኮሌት ፓውደሩን በወንፊት ላይ አድርጌ ነው የነፋሁትኝ በወንፊት። ከዛ ቀስ ቀስ እያለን 2ቴም 3ቴም 4ቴም ቀስ ቀስ እያለን እያደባለቅን ከላይ ዱቄቱ ከፊት ለፊታችን ላይ ዞር ሲል ዱቄት እንጨምራለን፣ ዞር ሲል ዱቄት እንጨምራለን። ከዛ ነው ሁሉንም በአንድ ላይ እንዳጓጉልብን ካረጋገጥን በኋላ አለመጓጎሉን፣ እንደዚህ ደግሞ ከስር ዱቄት አለመቀመጡን እንደዚህ በደንብ ካረጋገጥን በኋላ ቅቤ የቀባ ነው ወይንም ዝብዳ የቀባ ነው ሲኒያ ፓይሬክስ ላይ ሊጣችን እናረጋለን። ኦቭኑ ተለኩሷል። የለኮስኩት ከስር ነው የለኮስኩት በ150 ነው። ይሄ ደግሞ ኡድል ልስናን ኡድል ከሸብ ወይንም በእኛ ሀገር ስቴኪን የምንለው ኬኩ መብሰል አለመብሰሉን የምናረጋግጥበት ነው። ለ5 ደቂቃ ኦቭኑን አጋልኩትኝ። ከዛም በኋላ እስከዛ ሶስ እንሰራለን እስኪ በስል። ይሄ ቸኮሌት ሲራፕ ይባላል። ቸኮሌት ሲራፕ ከቸኮሌት ፈሳሹ ሌላኛው ይለያል። ይሄ ቸኮሌት ሲራፕ ነው። ከሌላችሁ ደግሞ ይሄ ሀሊብ ሙከተፍ መሀል ላይ ይባላል፣ መቀየር ትችላላችሁ። ቸኮሌት ሲራፕ ከሌላችሁ ሩብ ኩባያ ሀሊብ ሙከተፍ ወይንም ስዊት ሚልክ ኮንዴንስ መጠቀም ትችላላችሁ። አሊያ እንደኔ ደግሞ ይሄን ካላችሁ ከዚህ ሩብ ኩባያ ታደርጋላችሁ። ይሄ አሁን የምንሰራው ኬኩ በስሎ ሲወጣ ሶስ ነው የምናደርግበት። ሺራ እንደ ሺራ የምንጠቀመው ነው። ከዛ 1 ኩባያ የሞቀ ወተት ነው የምናደርገው። እዚህ ጋር አራስቼ ነው እኔ። ከዛ 1 ኩባያ ወተት የሞቀ እናደርጋለን። 1 ኩባያ ደግሞ ክሬማ ከፋቅ። ክሬማ ከፋቅ ማለት ለጣፋጭ የምንጠቀመው ነው። ክሬማ ጠበኽ የሚሉት ደግሞ ለምግብ የምንጠቀመው ነው። እዚህ ጋር ለወጥ ምናምን ስላልሆነ እዚህ ጋር የምንጠቀመው 1 ኩባያ ክሬማ ከፋቅ ነው፣ ለጣፋጭ የሚሆን ማለት ነው። ከዛ ኮካ ፓውደር ወይም ቸኮሌት ፓውደር ደግሞ 3 ማንኪያ በትልቁ ማንኪያ እናደርጋለን። ታዲያ ማንኪያውን በጣም አንሞላም። 3 ማንኪያ አድርገን በጠብጣለን። አያችሁ አሁን እዚህ በጠብጥ ታያላችሁ። ትኩስ ቢሆን ኖሮ ቶሎ ነበር የሚበጠበጠው። ኦቭኑ የእናንተ ኖርማል ከሆነ ሙቀቱ በ180 አድርጋችሁ
ከ5 እስከ 10 ደቂቃ ወይም ከ10 ደቂቃ ባነሰ ኦቨኑን አሙቁት። የኔ ኦቨን ስፒዱ በጣም ሀይ ነው፣ በጣም ነው ቶሎ ነው የሚሞቀው። ኃይለኛ ሙቀት ነው ያለው። ለዛ ብዬ በ150 አድርጌ ለ5 ደቂቃ ብቻ ነው ያሞቁትኝ ከስር። ከዛ ኬኩን ሊጡን አረኩ። አያችሁ ከ20 ደቂቃ በኋላ ሳየው ገና አልበሰለም። ሊጥ ነው እንጨቱ ላይ ያስታውቃል። ስለዚህ መልሼ እዛው ከደንኩትኝ። እዚህ ጋር ወተቱ አለማሞቄ ላስታውሳችሁ ገብቼ ነው። ከዛ ሲበስል ከላይ ለተወሰነ ሰከንድ ብቻ ታበስሉታላችሁ። ከላይ ለኩሳችሁ ከስር አጥፍታችሁ። በዚህ አጋጣሚ ቸኮሌት ኬክ እንደ ሌላ ኬክ ስለማያስታውቅ ከላይ ብዙ ሰዓት እንዳታደርጉት። ከስር ከበሰለ ችግር የለውም። እንደወጣ በእንደዚህ ኡድል ሸዋያ ይባላል ይሄ እንጨት። ወዲያው እንደዚሁ እንደምታዩት ነካ ነካ እናረገውና ቅድም ያዘጋጀነውን ቸኮሌት ሲራፕ፣ ወተት፣ ክሬማ ከፈቅና ኮካ ፓውደር ያደባለቅ ነው እንደዚህ እናጠጣዋለን። ሁሉንም ነው የምናረገው ኬኩ ላይ። ኬኩ ትኩስ ነው፣ ከኦቨኑ መውጣቱ ነው ያያችሁት፣ ወዲያው ነው የሚመጣው። ከዛ ፍሪጅ ውስጥ እናረገዋለን። መቼ? ከበረደ በኋላ። ፈሳሹን አጠጥተ ነው ከበረደ በኋላ የተወሰነ ፍሪጅ ውስጥ እናረገዋለን። ከ5 ሰዓት በኋላ በደንብ ሲቀዘቀዝ ኬኩ ቀሽጣና የጣሳውን ቀሽታ ያስኩትንና ቸኮሌት ሚልክ ቸኮሌት ጀላክሲ ሚልክ ቸኮሌት ማለት የወተት በወተት የተዘጋጀ ቸኮሌት ማለት ነው። ሌላ ፍሌቨር የሌለው ወይም ደግሞ ሌላ የቅባትል ምንም አይነት ሌላ ውስጡ የሌለው ኖርማል ቸኮሌት ኬክ ጃላክሲ ወይንም ሌሎች ቸኮሌቶችን መጠቀም ትችላላችሁ። በማይክሮዌቭ የተወሰነ ሰከንድ ከቀሽጣው ጋር አንድ ላይ እናቀልጠዋለን። ታዲያ ረጅም ሰዓት ቸኮሌት ማይክሮዌቭ ውስጥ አይቀለጥም። እያወጣችሁ እያስገባችሁ እንደዚህ ስታማስሉት ወዲያው ነው በሙቀቱ የሚቀልጥላችሁ። ከዛም በኋላ የቀዘቀዘው ኬክ ላይ ነው የምናደርገው። አያችሁ የቀዘቀዘው ኬክ ላይ እንዲናረግና ከፈለጋችሁ ወይንም ካላችሁ ቸኮሌት ረቃይቅ ቸኮሌት የሚባል አለ። ረቃይቅ ቸኮሌት ማለት ልክ ይሄ ከሽክ እንደ ድርቆሽ ማለት ነው። የቸኮሌት ድርቆሽ ማለት ነው። ካላችሁ አርጉበት፣ ከሌላችሁ እኔ ፍሌክ ነው የተጠቀምኩት። ቸኮሌት ፍሌክ የሚሉትን እንደዚህ ሰባብሬ ነሰነስኩበት። መጀመሪያ ግን ቀብቼዋለሁ፣ ቅድም ያቀለጥኩትን ቀሽጣና ቸኮሌት ማለት ነው። ከዛ በዚህ መልኩ ታቀርቡታላችሁ። ቅዝቃዜው ይሆናል አይደል? ከፍሪጅ ወጣው ራስ ያለው ኬክ እንዴት ደስ እንደሚል ልነግራችሁ አልችልም። ቪዲዮ ይጠቅማችኋል፣ ሴቭ አድርጉት። ላይክ ሼር ማድረግ አትርሱ። ጥያቄ አስተያየት ካላችሁ ከዚህ ቪዲዮ ላይ ያልገለጽኩላችሁ ኮመንት ስራ አስቀምጡልኝ። የሺ ኪችን ነኝ። ቪዲዮን ያዘጋጀውላችሁ። ሰላም አለይኩም።